ለአምስት አስርት ዓመታት ያህል ታላቁን ሳይንቲስት ስቲቨን ሆኪንግን በዊልቸር ላይ ያስቀረው ድምፁንና እንቅስቃሴውን የቀማው ነገር ግን ድንቅ አእምሮና ጥልቅ እውቀቱን ሊነካ ያልቻለው ያ ጨካኝ በሽታ በዚህ ወር የሌላ ታዋቂ ሰውን ሕይወት ቀጥፏል። የግሬስ አናቶሚ አድናቂዎች ዶክተር ማርክ ስሎን በሚለው ስሙ ያውቁታል። ለተመልካቾች እርሱም የማይበገርና ጠንካራ ሰው ነበር። ነገር ግን ባለፈው አንድ ዓመት ውስጥ ኤሪክ ዴን ምንም አይነት የቀዶ ጥገና ሐኪም ሊያሸንፈው የማይችል ጦርነት ውስጥ ነበር። ስቲቨን ሆኪንግ በበሽታው ከተያዘ በኋላ ለ55 ዓመታት ቢኖርም ኤሪክ ግን የገጠመው በጣም ፈጣንና አስከፊ የሆነውን የኤልኤስ አይነት ነበር። የእርሱ ህይወት ከበሽታው ጋር የነበረው ሩጫ እንዲህ ነበር። በፈረንጆቹ ኤፕሪል 25 ኤሪክ በቀኝ እጁ ላይ ድንገተኛ የጡንቻ ዝለትና ድካም ተሰማው። መጀመሪያ ላይ ስፖርት በመስራቱ የመጣ ቀለል ያለ ቁስል የመሰለው ይህ ምልክት በዚያ ወር መጨረሻ ላይ ግን አስከፊው የኤልኤስ በሽታ መሆኑ በምርመራ ተረጋገጠ። በሁለት ወራት ጊዜ ውስጥ የቀኝ እጁ ሙሉ በሙሉ መታዘዝ አቆመ። ስራውንም ሆነ የዕለት ተዕለት እንቅስቃሴውን በአንድ እጁ ብቻ ለመከወን ተገደደ። በስድስተኛው ወር በሽታው ሳይቆም ወደ እግሮቹ ተዛመተ። በራሱ መቆምም ሆነ መራመድ ስለተሳነው ሙሉ በሙሉ በዊልቸር መንቀሳቀስ ጀመረ። በዘጠነኛው ወር ጃንዋሪ 26 የጉሮሮ አንደበት ጡንቻዎቹ መዛል በመጀመራቸው ድምፁ መለወጥና ንግግሩ እጅግ መኮላተፍ ጀመረ። በመጨረሻም በሽታው በታወቀ በ10 ወራት ውስጥ ፌብሩዋሪ 19 ቀን 2026 ኤሪክ ዴን በቤተሰቦቹ ተከቦ ከዚህ ዓለም በሞት ተለየ። ሁለት ታዋቂ ሰዎች፣ ሁለት የተለያዩ የህይወት ታሪኮች ግን በአንድ ጨካኝ በሽታ ተሸነፉ። ዛሬ ሁለቱን ያገናኛቸውን ይህን ኤልኤስ የተባለ በሽታ በዝርዝር እንመለከታለን። ለመሆኑ ኤልኤስ ወይም አማዮትሮፊክ ላተራል ስክለሮሲስ ማለት ምንድን ነው? በጤናማ ሰውነት ውስጥ አእምሮአችን ለጡንቻዎቻችን ተንቀሳቀስ የሚል ትዕዛዝ የሚያስተላልፈው ሞተር ኒውሮንስ በሚባሉ ረቂቅ የነርቭ መስመሮች አማካኝነት ነው። በዚህ ሂደት ውስጥ ከአእምሮ የሚመነጨው መልእክት በተሳካ ሁኔታ ጡንቻ ጋር ሲደርስ ጡንቾቹም ለትዕዛዙ ምላሽ ይሰጣሉ። በዚህም ሰውነታችን ይንቀሳቀሳል። ይህ አስከፊ በሽታ ደግሞ በቀጥታ ከዚህ የመልእክት ልውውጥ ስርዓት ጋር የተያያዘ ነው። በነርቮችና በጡንቻዎች መካከል ያለውን ግንኙነት በማቋረጥ እንቅስቃሴን ያሽመደምዳል። የበሽታውን ስያሜ በሶስት ከፍለን ስንመለከተው የችግሩን ጥልቀት እንረዳለን። ለዚህም ስሙን እንተንትን። አማዮትሮፊክ ማለት ጡንቻ ምግብ አጣ እንደማለት ነው። ነርቮቹ ሲሞቱ ለጡንቾች የሚደርሰው የኤሌክትሪክ መልእክት ይቋረጣል። በዚህም ምክንያት ጡንቻዎቹ መታዘዝ ያቆማሉ፣ ይራባሉ ሲባል ግን በትዕዛዝ እጦት ነው እንጂ በምግብ እጦት ይራባሉ ማለት አይደለም። በመጨረሻ ሙሉ በሙሉ ይሟሸሻሉ። ጡንቻው በራሱ ለመንቀሳቀስ በሚያደርገው የመጨረሻ ትግል መንቀጥቀጥ ወይም ፋሲኩሌሽን ያሳያል። ላተራል የተሰኘበት ምክንያት ደግሞ ይህ በሽታ መልእክት አስተላላፊ ነርቮች የሚገኙበትን የአከርካሪ አጥንታችንን የጎንዮሽ ክፍል እንደሚያጠቃ ለማመላከት ነው። ነርቮቹ እየሞቱ ሲሄዱ በቦታቸው ላይ ጠንካራ ጠባሳ ይተዋል። ለዚህም ስክለሮሲስ እንለዋለን። ይህ ጠባሳ የነርቭ ስርዓቱን በማደንዘዝ መልእክት እንዳያልፍ ይገታል። ለዚህም ስሙ አማዮትሮፊክ ላተራል ስክለሮሲስ ይሰኛል። ባጭሩ ነርቮች እየሞቱ ጠባሳ እየፈጠሩ ጡንቻዎች መታዘዝ አቅቷቸው የሚመጣውን ይህን አስከፊ ሂደት ኤልኤስ እንለዋለን። ይህ አውዳሚ በሽታ አጀማመሩ እጅግ ረቂቅና በዝምታ የተሞላ ነው። በአብዛኞቹ ታካሚዎች ላይ ምልክቱ የሚታየው ከእጅ ወይም ከእግር ጡንቻዎች ዝለት በመነሳት ነው። ለምሳሌ ቁልፍ ለማዞር መቸገር፣ ሸሚዝ መቆለፍ አለመቻል፣ ወይም በትንሽ ነገር የመሰናከልና ሚዛን የማጣት ምልክቶች ቀዳሚዎቹ ናቸው። የበሽታው ጉዞ ግን እጅግ አስደንጋጭና የሰውነትን አቅም አንድ በአንድ የሚቀማ ነው። በመጀመሪያ የመጨበጥ አቅም መክዳት ያጋጥማል። እንደ ቡና ሲኒ ቀለል ያሉ ቁሶች እንኳን መያዝ የማይቻልበት ደረጃ ይደረሳል። ጡንቻዎቹ ትዕዛዝ መቀበል ሲያቅታቸው እጅና እግር መንቀሳቀስ ያቆማል። ሲቀጥል የመዋጥና የንግግር መታወክ ያጋጥማል። የጉሮሮ አንደበት ጡንቾች መዛል ሲጀምሩ ንግግር ይኮላተፋል። ምግብም ሆነ ፈሳሽ ለመዋጥ እጅግ አዳጋቸው ነው። ይህ ደረጃ ታካሚውን ለከፍተኛ ሳልና ለምግብ መታነቅ ይዳረገዋል። በመጨረሻም የመተንፈሻ አካላት ይገታል። ኤልኤስ የመጨረሻውና እጅግ አስከፊው ምዕራፍ የሚመጣው በሽታው ዲያፍራም የተባለውን የመተንፈሻ ጡንቻ ሲያሽመደምደው ነው። ዲያፍራም ሳንባችን አየር እንዲያስገባና እንዲያስወጣ የሚረዳ ዋነኛ አካል በመሆኑ ይህ ጡንቻ ሲቆም ታካሚው በተፈጥሮ አየር መሳብ ይሳነዋል። በአብዛኛው ታካሚዎች ለሞት የሚዳርገው ዋነኛ ምክንያትም ይሄ ነው፣ የመተንፈሻ አካል መገታት ወይም መክሸፍ ወይም መክዳት። ነገር ግን ከሁሉ በላይ ልብ የሚሰብረው ነገር ኤልኤስ አእምሮን አይነካም። እንደ ስቲቨን ሆኪንግ ሊቅ ወይም እንደ ኤሪክ ዴን የጥበብ ሰው ብትሆኑ አእምሮአችሁ ሁሉንም ነገር ያውቃል፣ ያስባል፣ ያስተውላል። ሰውነታችሁ ግን እስር ቤት ውስጥ ሆኖ ምንም ትዕዛዝ አይቀበል። ይህ በሽታ እስካሁን ድረስ ግልጽ የሆነ ይህ ነው የሚባል መንስኤ አልተገኘለት። ሆኖም ግን ጥናቶች እንደሚያመላክቱት ከ90 እስከ 95 በመቶ የሚሆነው ታካሚ በድንገት በበሽታው የሚያዝ ሲሆን ቀሪው 5 በመቶ የሚሆነው በዘር ወይም በቤተሰብ ይተላለፋል። እስካሁን ኤልኤስ ፍጹም ፈውስ አልተገኘለት። ህመሙ ከተገኘ በኋላ የታካሚዎች ዕድሜ በአማካይ ከ2 እስከ 5 ዓመት ነው። ነገር ግን ዛሬ ተስፋ የነርቮችን መሞት ፍጥነት ለመቀነስ የሚረዱ መድኃኒቶች ተገኝተዋል።
በተጨማሪም በቴክኖሎጂ የታገዙ መሳሪያዎች ታካሚዎች በአይናቸው እንቅስቃሴ ብቻ በኮምፒውተር በመጠቀም እንዲናገሩና ሀሳባቸውን እንዲገልጹ ይረዷቸው። ይህንን አብዛኞቻችን በስቲቨን ሆኪንግ አይተናል። የኤሪክ ዴን ታሪክ ጤና ዋስትና እንደሌለው ያስታውሳል። በመጨረሻው ቃለ መጠየቁ ላይ እንዲህ አለ። Billy in Georgia, these words are for you. I tried. I stumbled sometimes, but I tried. ታዲያ እርሶስ በእርሶ ወይም በምትወዱት ሰው ላይ ድንገተኛ የጡንቻ መንቀጥቀጥ፣ የእጅ ወይም የእግር ዝለት ወይም የንግግር መኮላተፍ ካዩ በፍጥነት ወደ ነርቭ ሐኪም ይዱ። ቀድሞ መታከም የተሻለ ህይወት እንዲኖር ያደርጋል፣ እድሜን ያራዝማል። ይህ መረጃ ተጠናቅሮ የቀረበለው በተግባር በጎ አድራጎት ድርጅት ነው። ይህም መረጃ ከወደዱ መልካም ነው ብለው ካሰቡ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ።